በፍርሃት ውስጥ የምትኖሩ ከሆናችሁና ደፋርነታችሁን ለማዳበር ከፈለጋችሁ የደፋርነት ጡንቻዎቻችሁን ለማፈርጠምና እያንዳንዱን አጋጣሚ በአግባቡ ለመጠቀም የምትችሉባቸው በርካታ መንገዶች አሉ። ስለ ድፍረት ማወቅ የሚገባችሁን ጠቅላይ እይታ እንዲሁም የበለጠ በድፍረት የተሞላን ህይወት ለመኖር የሚረዷቸውን ጠቃሚ ምክሮች በዛሬው ዝግጅታችን ይዤላችሁ ቀርቤያለሁ። በቅድሚያ ድፍረት ወይንም ከሬጅ ማለት ምን ማለት ነው? ብዙ ሰዎች ድፍረት ማለት ጭራሽ አለመፍራት ይመስላቸዋል። ነገር ግን ይህ ትክክል አይደለም። ድፍረት እየፈራችሁ እንኳን እርምጃ መውሰድን ያካትታል። የስጋትና የጭንቀት ስሜት እየተሰማችሁም ቢሆን ምላሽ የመስጠት ጉዳይ ነው። ፍርሃት ከተሰማችሁ ራሳችሁን አትውቀሱ ወይንም ደፋር አይደለሁም ብላችሁ አታስቡ። ድፍረት ማለት በፍርሃት ፊት ልበሙሉነት የተሞላበትን እርምጃ መውሰድ ማለት ነው። ፍርሃቶቻችሁን በተጋፈጣችኋቸው ቁጥር ከፍርሃት ተነስታችሁ ምላሽ ከመስጠት ወጣችሁ ድፍረት በተሞላበት መንገድ ምላሽ ወደ መስጠት መሸጋገር ትችላላችሁ። ምን እንደሚያስፈራችሁ ለይታችሁ መረዳትና እሱንም ለማሸነፍ መስራት ድፍረትን ለመገንባት ከሁሉ በላይ የተሻለው መንገድ ነው። ፍርሃት ወደፊት እንዳትራመዱ፣ ሪስኮችን እንዳትወስዱና እድሎችን እንዳትጠቀሙ ሊያግዳችሁ ይችላል። በሌላ በኩል ደግሞ ድፍረት እድሎችን እንድትጠቀሙ፣ ህልሞቻችሁን እንድትከተሉና በህይወት ውስጥ የምትፈልጉትን እንድታሳኩ ያስችላችኋል። ለዚህ ነው ድፍረት እጅግ በርካታ ጥቅሞችን ይዞላችሁ የሚቀርበው። በከፍተኛ ሁኔታ ደፋር መሆን ሪስኮችን በተሻለ ሁኔታ እንድታስተናግዱ ይረዳችኋል። ይህም በጥንቃቄ ማሰብን፣ ስጋቶችንና ጥቅሞችን ሚዛን ላይ ማስቀመጥን፣ በተጨማሪም ፍርሃት እያለ እርምጃ መውሰድን ያካትታል። እንዲሁም ድፍረት በህይወታችን ውስጥ አዎንታዊ ውጤቶችን እንድናሳካ ያስችለናል። አስፈላጊ የሆኑ ነገሮችን እንድናድንና እንድንከተል ኃይል ይሰጠናል። ድፍረት ራሳችንን የመቀበልና የማክበር ስሜታችንን ያሳድገዋል። በችሎታዎቻችን እንድናምንም ይረዳናል። ደፋር ስትሆኑ ዓለምን በተለየ መንገድ እንድታዩ ያስችላችኋል። ልምድና ተሞክሮቻችሁን በማስፋት በሁሉም ረገድ የተሟላችሁ እንድትሆኑ ያደርጋችኋል። የደስታ መጠናችሁን ሊጨምርላችሁ ይችላል። ሌሎችም ልበ ሙሉና ደፋር እንዲሆኑ ያነሳሳል። ህልሞቻችሁንና ልዩ ልዩ እድሎችን አጥብቃችሁ የመከታተል እድላችሁ ከፍተኛ ስለሚሆን ወደ ስኬት ይመራችኋል። ታዲያ የበለጠ ልበ ሙሉነት እንዲሰማችሁ ማድረግ የሚቻለው እንዴት ነው? በቅድሚያ ይህንን ልብ በሉ። ፍርሃት በትክክለኛው መንገድ ካልተቃኘ ግቦቻችሁን እንዳታሳኩና የማይገኙ እድሎችንም እንዳትጠቀሙ ሊከለክላችሁ ይችላል። ለምሳሌ ምናልባት በስራ ቦታ የእድገት ፕሮሞሽን መኖሩን እያወቃችሁ ዝም ብላችሁ ጠንካራ ሰራተኝነታችሁን እስከሚያስተውሉ ተስፋ ታደርጋላችሁ። ፍርሃት ወደ ኋላ እንዲያስቀራችሁ ላለመፍቀድ የተሻለው እርምጃ በህይወታችሁ ውስጥ የበለጠ ደፋር ልትሆኑ የምትችሉባቸውን ዘርፎች ወይንም ሁኔታዎችን መለየት ነው። ይህንን የቤት ስራ ከጨረሳችሁ በኋላ ማድረግ ያለባችሁን ለማድረግ ብትፈሩ እንኳ ወደፊት እንድትራመዱ የሚያግዟችሁን አንዳንድ እርምጃዎች እጠቁማችኋለሁ። አንደኛ፣ ጤናማ የሆነ አመለካከታችሁን ጠብቁ። ሰዎች ብዙውን ጊዜ ደፋርነት ስትወለዱ የሚሰጣችሁ ነገር እንደሆነ ያምናሉ። አንዳንድ ፐርሰናሊቲ ትሬትስ የስብዕና መገለጫ ባህሪያት ለተወሰኑ ሰዎች ድፍረትን ለማሳየት የበለጠ ዝንባሌ እንዲኖራቸው ሊያደርጉ ቢችሉም ነገሩ ግን ልክ ሰውነት ላይ እንዳለ ጡንቻ እንደሆነ መረዳት ያስፈልጋል። ማንም ሰው በልምምድ የበለጠ ደፋርና ልበ ሙሉ መሆን ይችላል። እንዲሁም ፍርሃት መጥፎ አለመሆኑን ማወቅ አስፈላጊ ነው። ፍርሃት እናንተን ለመጠበቅ ታስበው የተዘጋጁ ሰርቫይቫል ኢንስቲንክትስ ወይንም ህልውናን የመጠበቂያ ስሜቶችን ያነቃቃል። ይህም በጨለማ መንገድ ውስጥ እየተጓዛችሁ እንግዳ ሰው ሲያጋጥማችሁ ወይንም በተፈጥሮ አደጋ ጊዜ ለሚመጡ ስጋቶች ምላሽ እንድትሰጡ የሚሰራችሁ ነው። ፍርሃትን በተመለከተ ጤናማ የሆነ አመለካከትን በመያዝ ፍርሃት ሲመጣ በራሳችሁ ላይ መበርታትን ማቆም ትችላላችሁ። ድፍረትን መገንባት እንደምትችሉ ማወቅ ፈተናዎችን እንድታሸንፉ ኃይል ይሰጣችኋል። ፍርሃትን ስለራሳችሁ የበለጠ የምትማሩበት እድል አድርጋችሁ ቁጠሩት። ለፍርሃታችሁ ስም መስጠትና ለምን እየፈራችሁ እንደሆነ መረዳት እንዴት ልትጋፈጡት እንደምትችሉ ወይንም እየፈራችሁ እንኳን እንዴት ልበ ሙሉ መሆን እንደምትችሉ ለማወቅ ይረዷችኋል። ፍርሃታችሁን ለማሳነስ ከመሞከር ወይንም መኖሩን ከመካድ ይልቅ ወደ ኋላ የሚያስቀራችሁን ነገር እመኑት፣ እወቁት። መጽሐፍ ወይንም ለሚደግፋችሁ የቅርብ ሰው ማካፈል አንዱ መንገድ ነው። በዚህም በምትፈሩ ጊዜ እንኳን ልበ ሙሉ እንድትሆኑ አድርጋችሁ ራሳችሁን ታበቃላችሁ። ሁለተኛ፣ ጥንካሬዎቻችሁን ለዩ። በድፍረት የተሞላን ህይወት ከመኖር አኳያ በምን ላይ ጎበዝ እንደሆናችሁና የት ጋር ስኬታማ እንደሆናችሁ መለየት ይረዳችኋል። ጥናቶች እንደሚያሳዩት ጥንካሬዎቻቸው ለይተው የሚያውቁና ያንንም የሚያዳብሩ ሰዎች የበለጠ ደስተኛ የሆኑና ዝቅተኛ የድብርት ስሜት ያላቸው ብቻ ሳይሆኑ ከፍተኛ የመቋቋም ወይንም የሬዚሊየንስ አቅምም ያላቸው ናቸው። በምን ላይ ጎበዝ እንደሆናችሁ ማወቅ በራስ መተማመናችሁን ለማሳደግ ይረዳችኋል።
ይህም ሪስኮችን እንድትወስዱና የበለጠ ደፋር እንድትሆኑ ያደርጋችኋል። በተመሳሳይ መልኩ በችሎታዎቻችሁ ላይ በራስ መተማመን ሲኖራችሁ እድል በመጣና አጋጣሚ በተፈጠረ ቅጽበት ሙሉ በሙሉ ለመጠቀም የበለጠ ፈቃደኛ ትሆናላችሁ። ከዚህም በላይ ፍርሃትን በምትጋፈጡበት ጊዜ ትኩረት የምታደርጉት በጉድለቶቻችሁና በድክመቶቻችሁ ላይ መሆኑ ተፈጥሯዊ ነው። ነገር ግን ይህንን ማድረግ ደፋር እንደሆናችሁ የመሰማቱን እድል ያሳንሰዋል። በዚህ ምክንያት ጎበዝ የሆናችሁበትን ነገር በራስ መተማመናችሁንና ድፍረታችሁን የመገንቢያ መንገድ አድርጋችሁ ማሰብ አስፈላጊ ነው። ሶስተኛ፣ የተለያዩ ሁኔታዎችን ከግምት አስገብታችሁ በምናባችሁ ሳሉ። ፍርሃት ሲሰማችሁ ሪስክ ብትወስዱ ሊከሰት የሚችለውን ከሁሉ በላይ የከፋውን ነገር የማሰብ ዝንባሌ ያላችሁ የበለጠ ደፋር እንደሆናችሁ እንዲሰማችሁ ከፈለጋችሁ ምንም እርምጃ ባትወስዱ ምን ሊከሰት እንደሚችል በምናባችሁ መሳልም እጅግ ጠቃሚ ነው። ብዙ ጊዜ ሁለቱን ጽንፎች ማወዳደር ከፍርሃቶቻችሁ በላይ ለመሻገር የሚያስፈልገው ብቸኛው ነገር ነው። ምክንያቱም አብዛኛውን ጊዜ ሊከሰት የሚችለው ከሁሉ በላይ የከፋው ነገር እርምጃ በመውሰዳችሁ ልታገኙት ከምትችሉት ነገር ጋር ሲነጻጸር እጅግ አነስተኛ ነው። እንደዚህ ያሉ ንጽጽሮችን በየጊዜው መጠቀም በሂደት ፍርሃትን እናንተን እንዳይቆጣጠራችሁ አድርጋችሁ ማስቆም እንድትችሉ ይረዳችኋል። በተጨማሪም የምትፈሩትን ነገር የምታደርጉባቸውን ሁኔታዎችም በምናባችሁ ሳሉ። በእያንዳንዱ ሊከሰት በሚችል ሁኔታ ውስጥ እንዴት ምላሽ ልትሰጡ እንደምትችሉ ወይንም ምን ልትናገሩ እንደምትችሉ ጨምሮ በአእምሯችሁ ውስጥ እለፉበት። ይህ ልምምድ ዝግጁ እንደሆናችሁ እስኪሰማችሁ ድረስ ራሳችሁን ሳታጋልጡ ደፋር የመሆንን ልምምድ የምታደርጉበት መንገድ ነው። አራተኛ፣ ኮምፈርት ዞን ወይንም የምቾት ቀጠናችሁን የመተውን ልምምድ አድርጉ። ፍርሃት አስደሳች ነገር እንዳታደርጉ፣ ወደምትፈልጉት ነገር እንዳትጓዙ ወይንም በትክክል ማን እንደሆናችሁ እንዳታሳዩ እንዲከለክላችሁ ስትፈቅዱለት ያልተኖረ ህይወትን እንዲያስከትልባችሁ እየፈቀዳችሁ ነው። ይህንን መቀየር መቻል የተጠናና የታሰበበትን ውሳኔ እንድትወስኑ ይጠይቃችኋል። የድፍረት ጡንቻዎቻችሁን መገንባት ማለት ራሳችሁን ከምቹ ቀጠናችሁ ውጪ እንድትወጡ መግፋት አለባችሁ ማለት ነው። የማይመቻችሁን ነገር ግን ውጤታቸው ያን ያህልም ከባድ ያልሆነባቸውን ሁኔታዎች ምረጡ። በሌላ አነጋገር በፕሮጀክት ላይ መሪ የመሆንን ወይንም በህዝብ ፊት ጨዋታ ማቅረብና የመሳሰሉ ትላልቅ ነገሮችን ከመጋፈጣችሁ በፊት አዳዲስ ሰዎችን ማግኘትን ወይም ሬስቶራንት ውስጥ ገብታችሁ ለብቻችሁ መመገብን የመሳሰሉ አነስተኛ ፍርሃቶችን በማሸነፍ ደፋር መሆንን ተለማመዱ። በትናንሽ ነገሮች በመጀመር ከአነስተኛ ሪስክ ጋር ደፋር የመሆንን ልምድ ማዳበር ትችላላችሁ። በበቂ ልምምድ ትላልቅ ሪስኮችን መውሰድ ወደምትችሉበት ደረጃ ትደርሳላችሁ። አምስተኛ፣ ስትረስ ወይንም ውጥረትን ቀንሱ። አንዳንድ ጊዜ ሰዎች ፍርሃት ያጋጥማቸዋል ወይም ድፍረት እንደጎደላቸው ይሰማቸዋል። ምክንያቱም ስለደከማቸውና ተጨማሪ ነገር የማድረጉ ሐሳብ እጅግ በጣም ከባድ ሆኖ ስለሚታያቸው ነው። በውጥረት ውስጥ ሆናችሁ ደፋር እንደሆናችሁ መሰማት ከባድ ነው። ስለዚህ ከተጨነቃችሁ ወይንም ከተበሳጫችሁ ውጥረታችሁን የምታስታግሱባቸውን መንገዶች ፈልጉ። በአንዳንድ አጋጣሚዎች ይህ ማለት አጭር ጉዞ ማድረግ ወይንም ከስራ የሚያስፈልገውን ያህል እረፍት መውሰድ ማለት ሊሆን ይችላል። ሁሉም ሰው አልፎ አልፎ እረፍት ያስፈልገዋል። ውጤታማ የማካካሻ ክህሎቶችን መማር ውጥረት በህይወታችሁ ውስጥ እጅግ በጣም እንዲያድግ ለማድረግ ይረዳል። የበለጠ ደፋር ለመሆን የመሞከር ሐሳብ በራሱ በጣም ከከበዳችሁ በመጀመሪያ በህይወታችሁ ውስጥ ያሉ ውጥረቶችን መቀነስ እንደሚያስፈልጋችሁ ማሳያ ሊሆን ይችላል። ስድስተኛ፣ በድፍረት የተሞሉ ድርጊቶችን አክብሩ። እያንዳንዱ በልበ ሙሉነት የተሞላ ድርጊት መከበር አለበት። በተለይም በልበ ሙሉነትና በድፍረት መኖር ለእናንተ አዲስ ከሆነ ራሳችሁን ደረታችሁ ላይ በማበረታታት መታ በማድረግና ፍርሃታችሁን ለማሸነፍ ለወሰዳችሁት ጥረት እውቅና መስጠት አስፈላጊ ነው። በእርግጥ አሸናፊ የሆናችሁባቸውን ትንንሽ ነገሮች ማክበር ይህንን የለውጥ መንገድ ለመቀጠል የበለጠ ተነሳሽነት እንድታገኙ ይረዳችኋል። እርግጥ ነው ይህንን አሸናፊነታችሁን ከፍታ ቦታ ላይ ሆናችሁ በመጮህ ወይንም በማህበራዊ ሚዲያ ላይ በማሰራጨት ይፋ ማድረግ የለባችሁም። ስኬታችሁን ማክበር ያሳካችሁትን ነገር በአእምሯችሁ እንደማስታወሻ መያዝና በሱም ደስተኛ እንድትሆኑ ለራሳችሁ መፍቀድን ያህል ቀላል ሊሆን ይችላል። ምናልባትም ተስፋ በምትቆርጡበት ወይንም ህይወታችሁ ድፍረት እንደጎደለው በሚሰማችሁ ጊዜ መለስ ብላችሁ ለማሰብ እነዚህን ትናንሽ ድሎች በማስታወሻ ደብተራችሁ ላይ መያዝ ያስፈልጋችሁ ይሆናል። ይህንን ማድረግ አሉታዊ ወደ ሆኑ ሐሳቦች ከመግባት ወይንም ፈጽሞ ደፋር አልሆንም የሚል ግምት ለራሳችሁ ከመስጠት ይከለክላችኋል። ሰባተኛ፣ ውድቀትን ልክ እንደ እንግዳችሁ ተቀበሉት። ውድቀትን መፍራት ባላችሁበት እንድትታሰሩ ወይንም በተመሳሳይ ቦታ ላይ ተቀርቅራችሁ እንድትቀሩ ሊያደርጋችሁ ይችላል። ውድቀትን መፍራት ሰዎች በሆነ ነገር ቢወድቁ የሚመጣን እፍረት ወይንም ውርደት ላለማየት ሲሉ በሚያደርጉት ጥረት ጠንካራ መስፈርቶችን እንዲያወጡና
ፍጹማዊ ወይንም ፐርፌክሽኒስቲክ እንዲሆኑ ሊያደርጋቸው ይችላል። ነገር ግን ውድቀት ልትቀበሉት የሚገባ ልምድ ነው። ሪስኮችን እስከወሰዳችሁ ወይንም ከምቾት ቀጠናችሁ ውጪ እስከሆናችሁ ድረስ ውድቀት መጥፎ ነገር አለመሆኑን ለራሳችሁ አስተውሱ። ውድቀት ራሳችሁን እንደ ሰው ለማሳደግ የሚረዳችሁ እድል ነው። አዲስ ነገር እንድትማሩ፣ አቅጣጫዎችን እንድትቀይሩና ከምን እንደተሰራችሁ እንድታዩ ያስችላችኋል። ውድቀትን ከሁሉ በላይ የከፋ ሁኔታ አድርጎ ከመመልከት ይልቅ ደስ እንደሚል ልምድ ከተመለከታችሁት የትኛውንም አይነት ሪስክ ሳትፈሩ አዳዲስ ነገሮችን እንድትሞክሩ ያበረታችኋል። እነዚህ 7 እርምጃዎች ፍርሃትን ተሻግራችሁ ወደፊት መጓዝ እንድትችሉ የሚያግዟችሁ መሰረቶች ናቸው። በትክክልና በአግባቡ ከተገበራችኋቸው ከፍርሃት አድማስ ተሻግረን ካለው የድፍረት አጽር ላይ የምንገናኝ ይሆናል። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።